በአሁን ሰዓት በአማካኝ አንድ ሰው በቀን ውስጥ 47% የሚሆነውን ጊዜውን የሚያሳልፈው እንዲሁ በከንቱ እየባዘነ ነው። ይህ ማለት የህይወታችሁን ግማሹን ጊዜ በንቃት እየኖራችሁት አይደለም ማለት ነው። አንዳንድ ጊዜ ጠዋት ከእንቅልፋችሁ ስትነሱ ምንም የማድረግ ፍላጎት አጥታችሁ ታውቃላችሁ? ጸሎት ለማድረግ ቆማችሁ ምን እንዳላችሁ እንኳን ሳታውቁት አነብንባችሁ ጨርሳችሁ ታውቃላችሁ? መጽሐፍ ለማንበብ ተቀምጣችሁ ምን እንደሚል እንኳን በቅጡ ሳትረዱ ከሰዎች ጋር ስታወሩ ሐሳባችሁ ሌላ ቦታ ሄዶ እሺ ብቻ የምትሉበት አጋጣሚ ሲኖር ይሆን? ምንም እንኳን ስራ ባትሰሩም አይምሮአችሁ የመዛልና የመታከት ስሜት ይሰማችኋል? አይምሮ ዝም ብሎ አይደነዝዝም። ልክ እንደ ስልክ ባትሪ ሎ ባትሪ የሚል ምልክት እያሳየን ነው። አሁን ባለንበት ዘመን ብዙ ሰዎች ህይወት ማንንም መቅረብ የለብኝም የሚል መመሪያ ያወጣል። በዚህ ምክንያት ለሰዎች ፍቅር፣ ርህራሄና መቀራረብ ሲባል የሚሰማውን ስሜት አዳፍኖ ያጠፋዋል። ሰዎች ይህ ሰው ቀዝቃዛ ነው ይሉታል። እውነታው ግን አይምሮ ቁስሉ እንዳይነካበት ስሜቱን አደንዝዞት ነው። ሌላኛውን ምሳሌ ስንመለከት አንድ ልጅ በልጅነቱ በወላጆቹ ወይም በአስተማሪዎቹ አትረባም፣ ምንም አትጠቅምም፣ ድንጋይ ነህ እየተባለ የሚሰደብ ከሆነ ያ ስድብ የሚፈጥረው ህመም ለልጁ አይምሮ ከባድ ነው። ህመሙን መቋቋም ሲያቅተው አይምሮ ልክ እንደ ሬዲዮ ድምፅ የስሜት መቀበያውን ቀንሶ ወደ ዜሮ ያወርደዋል እና ይህ ልጅ ትልቅ ሰው በሚሆንበት ጊዜ ስኬትም ይሁን ውድቀት ግድ አይሰጠውም። አለቃው ቢቆጣውም ሆነ ቢመርቀው በድንዛዜ ይመለከተዋል። ምክንያቱም አይምሮ ስሜትን መቀበል ካቆምኩ ስድቡም ሆነ ውርደቱ አይሰማኝም የሚል የጥበቃ ዘዴ ወይም ኮፒንግ ሜካኒዝም ስላዳበረ ነው። ሌላኛውን ተጨማሪ ምሳሌ እንይ። የሚወዱትን ሰው በሞት ማጣት ወይም ትልቅ ንብረት መክሰር አይምሮን ፓኒክ ውስጥ ይከተዋል። አይምሮ ባላችሁበትን ሁኔታ አምኖ መቀበል ሁነኛ መፍትሄ ነው። በልጅነታችሁ ያገኛችሁን ህመም፣ በቅርባችሁ ሰዎች የተፈጸመባችሁን ክህደት፣ በህይወታችሁ ያጣችሁትን እያንዳንዱን ነገር እንዲሁም የምትወዱትን ሰው ሞትና የመሳሰሉትን ነገሮች በትክክል በህይወታችሁ የሆኑ ወይም ተከስተው ያለፉትን ነገሮች አምናችሁ ተቀበሉ። የእናንተ ማንነት ያለፈ ህይወት ብቻ አይደለም። ሶስተኛ፣ አካላዊ ድንጋጤን መጠቀም። አይምሮ በጣም ደንዝዞ ከሆነ አካላዊ ድንጋጤ ወይንም ፊዚካል ሾክ ያስፈልጋል። ቀዝቃዛ ሻወር መውሰድ፣ በፍጥነት መሮጥ ወይም በጣም ጮክ ብሎ መጮህ አይምሮ ምንድነው እየተፈጠረ ያለው ብሎ እንዲነቃ ያደርገዋል። አይምሮአችሁ የሚደነዝዘው እናንተን ለመጠበቅ ብሎ ነው። ነገር ግን ረጅም ጊዜ በድንዛዜ ውስጥ መቆየት ህይወትን ሳታጣጥሟት